መንታ መንገድ ኖህ ታሲን ላይ የግድያ ሙከራ ያደረጉት የሳሜት ቤተሰብ እንደሆኑ እርግጠኛ ሆኗል። እናም የሳሜት ቤተሰብን ለመበቀል ቆርጦ ተነስቷል። በሌላኛው በኩል ስምሩ ለታሲን ያላትን የተደበቀ ፍቅሯን ታሲን የግድያ ሙከራ ተደርጎበት በተኛበት ትነግረዋለች። እኔ በሕይወቴ ማንም ሰው ኑሮኝ አያውቅም። አባት፣ አጎት፣ ቤተሰብ ማንም ኑሮኝ አያውቅም። ከሳሜት ጀምሮ ሁሉም በሕይወቴ የመጡ ወንዶች ከልባቸው ወደውኝ ያውቁ። አንተ ግን ከልብ ነው የምትወደኝ። እኔም የሚሰማኝ እንደዚህ አይነት ስሜት ነው። ታሲን እኔ በጣም ወድጄሃለሁ። እባክህ ትተኸኝ አትሂድ። እባክህ አትተወኝ። በዚህ ጊዜ ነው ይመጣል። በቃማ ይበቃል። ተስፋ አትቁረጪ። ወንድሜ ታሲን ደህና ይሆናል። እባክሽ ተስፋ አትቁረጪ። ስምሩ ግን የተከደነውን የታሲን ዓይን እያየች ታለቅሳለች። በቀጠለው ትዕይንት የበቀል ጥም ያንቀለቀለው ኖህ በምሽት ወደ እነ ሳሜት ቤት እየተንቀለቀለ ይሄዳል። እንደደረሰም ቤቱን በጥይት ይደበድባል። በዚህ ጊዜ ሁሉም የሳሜት ቤተሰብ ይረበሻሉ። ሴቱም ሆነ ወንዱ መንጫጫት ይጀምራል። ምንድነው የተፈጠረው? ምን እየሆነ ነው? ወይኔ ምንድነው? ሞትን እኮ ወይኔ! ተረጋጉ ብያለሁ ይላል ቻን። ለፖሊስ ደውሉ። እባካችሁ ሁላችሁም ተረጋጉ። ምንም ነገር አይፈጠርም ብሎ ቻን ወደ በሩ ያመራል። ልጄ ምን እያደረግህ ነው? ተመለስ እባክህ፣ አትሄድ። ቻን በሩን ከፍቶ እንደወጣ ጥበቃዎቹ እንዲረጋጉ ይነግራቸዋል። በጣም ጥሩ፣ እንኳን መጣ። እዚህ ነኝ። እንኳን ደህና መጣ። አሁን ምንም በጥንቃቄ አዳምጠኝ። ኖህም በንዴት እየተንቀለቀለ መናገሩን ይቀጥላል። እናንተ አሳዛኝ ቤተሰቦች ሁላችሁም እርግጠኛ ነኝ እየሰማችሁኝ ነው የሚሆነው። በጥንቃቄ አዳምጡኝ። የታሲን ቤተሰብ በፍርሃት ተውጦ ውጭ ላይ የሚፈጠረውን ነገር ያዳምጣሉ። ወንድሜ ታሲን በጥይት ተመቷል። ይህንን ደግሞ ከእናንተ ውጪ ማንም ሊያደርገው አይችልም። እዚህ ተንኮል ውስጥ የእናንተ እጅ እንዳለበት እርግጠኛ ነኝ። ያለምንም መረጃ እርግጠኛውን አታውራ። እኛ ይህንን አላደረግነውም ይላል ቻን። ዝም በል። ምንም ነገር እንድትመልስልኝ አልፈልግም። የመጣሁት ላስጠነቅቃችሁ ነው። ትሰማለህ? ከዚህ በኋላ ቤተሰብህን፣ ንብረትህን፣ ያለን ሁሉን ነገር ጠብቅ። በቅርቡ እናንተ ላይ ማት ይወርዳል። ይኸውልህ ኖህ፣ እየታገዝኩ ያለሁት ለምሊክ ስል ነው። እሷን እርሳት። ያለ እኔ ፍቃድ እሷን ማግኘት አትችልም። በጭራሽ አታገኛትም። ትሰማለህ? የልጄ እናት ናት። በጭራሽ አንተ የፈለግከውን ነገር ማድረግ አትችልም። ተረጋጋ። መሊክንም ሆነ ልጅህን በጭራሽ ማግኘት አትችልም። ገባ? እናያለና ምንም የምታየው ነገር የለም። ትሰማለህ? ልጅህንም ሆነ መሊክን በጭራሽ ማግኘት አትችልም። ይኸውልህ ኖህ፣ እኔ ካንተ ጋር ላለመጣላት ለመሊክ ቃል ገብቻለሁ። እኔ በተቻለ መንገድ ቤተሰባችን ሰላማዊ እንዲሆን እየጣርኩ ነው። ነገር ግን አንተ ያለህ የሚቻል አይመስለኝም። ጸብ ከፈለክ ችግር የለውም። ሁሉን ነገር በኃይል ማድረግ እንችላለን። እሺ፣ በጣም ጥሩ። ስለዚህ ተዘጋጁ። ስለዚህ ቤተሰብን በሙሉ አዘጋጅ። ይኸውልህ ኖህ፣ አንድ ተጨማሪ ነገር ልንገርህ። ታሲን ላይ ጥፋት ያደረሰው ቤተሰባችን አካል ከሆነ ያን ሰው አንተ ከመቅጣት በፊት እኔ ራሴ እቀጠዋለሁ። አባት ቢሆንስ? እሱም ቢሆን እቀጠዋለሁ። በቃ አመሰግናለሁ ብሎ ኖህ ወደ መጣበት ይመለሳል። በሌላኛው በኩል ቻን ማታ ስለተፈጠረው ነገር ለመሊክ ይነግራታል። በሌላኛው በኩል የቅናት ዛር አናቱ ላይ የወጣው ኖህ ሲቢላይን ከቻን ጠበቃ ጋር ያገኛትና ደሙ ይፈላል። ወዲያውም በቅናት እየከነፈ ሄዶ ጠበቃውን ይደበድበዋል። ይሄ ተግባሩም ሲቢላይን በጣም ያናድዳታል። በፍቅራቸውም ተስፋ እንድትቆርጥ ያደርጋታል። በሌላኛው በኩል ታሲን ነቅቷል። ይህንን ዜና የሰሙ ቤተሰቦቹ በደስታ ጮቤ ይረግጣሉ። ወይኔ ታሲን፣ በጣም ፈርቼ ነበር ትላለች ስምሩ። የሆነ ሰዓት ላይ ራሴን ስቼ ባለሁበት የሆነ እጄን ያዘኝ። ከዛም እባክህ ትተኸኝ አትሂድ አለኝ። ያኔ እኔም ተስፋ ላለመቁረጥ ወሰንኩ ይላል ታሲን። በዚህ ጊዜ ነገሩ የገባው ኖህ ፈገግ ይላል። እንኳን ደህና መጣህ ወንድሜ። አመሰግናለሁ። ስምሩ ጥርስ በጥርስ ሆናለች። በሌላኛው በኩል ሳሜት ታሲንን እንዲገልልህ ከቀጠሩ ወንበዴ ጋር ክርክር ይዟል። ትሰማለህ? ገንዘቤን መልስ ብያለሁ። የምን ገንዘብ? የምመልሰው ገንዘብ የለኝም። ሰውየው አልሞተም። ገንዘቤን መልስልኝ። ተረጋጋ ሳሜት። 2 ቀን ጠብቀው፣ ሰውየው ይሞታል። ቆይ ስታየኝ ሞኝ መስልሃለሁ እንዴ?
እንዴት እንደዚህ የማይረባ ስራ ሰርተ ክፍያ ስትወስድ ትንሽ ቅር አይልህም? እያሉ ሲከራከሩ ቻን ይደርሳል። ምንድነው የምታወሩት? አይ ምንም አይደለም ልጄ፣ ያው የሆነ ስራ ሰጥቼው ነበር፣ በተገቢው ሁኔታ ስላልፈጸመው በሱ ነው የምንከራከረው። ይኸውልህ የሚጠበቀውን ነገር አድርጌያለሁ። ገንዘቡን ልመልስልህ አልችልም፣ በቃ ተናገርኩ። እንዴት አንዴ የከፈልከኝን እመልሳለሁ? ትክክል ነው አባዬ። ይመስለኛል ታሲንን ለመግደል የተቀጠርከው አንተ ነበርክ አይደል? ይላል ቻን። አዎ ምን መሰለህ ቻን፣ በጊዜው ፖሊሶች ባይደርሱ እጨርሰው ነበር። ግን ምን ያደርጋል ልጄ፣ እባክህ ለዚህ ሰውዬ ትኩረት አትስጠው። በዚህ ጊዜ እውነቱ የተገለጠበት ሳሜት መዘባረቅ ይጀምራል። በቃ አባዬ አቁም፣ በቃ ይህ ሰውዬ ዝም ብሎ ነው የሚያወራው። ልጄ ምን መሰለህ፣ በቃ አባዬ በቃሃል፣ በቃ ብሎ ቻን አባቱን ያንቀዋል። ልጄ እጄን እኔ ላይ ያነሳህ እኮ፣ በቃ ይበቃሃል ብያለሁ። አብጃለሁ። እብድ ያደረከኝም አንተ ነህ። አንተ እኮ የቀረ ነገር ቢኖር ገዳይ መሆን ነው። ለታሲን ብለህ ነው እጄን እኔ ላይ ያነሳው ልጄ። ቆይ አባዬ፣ እኛ ስለ ትርቅና ስለ ሰላም እያወራን ነበር እኮ፣ እና ሰላምታ ለመፍጠርም አንተ ራስህ ተስማምተህ ነበር። ታሲንንም እጁን ጨብጠው ነበር። ነገር ግን በጀርባ ሄደህ ይበቃሃል ልጄ። ይኸው ለታሲን የሚባል ጨካኝ እኮ ከአባት የወረስኩትን ቤት፣ ሆቴል፣ ሁሉን ነገሬን የወሰደብኝ ጨካኝ ነው። እንዴት ከዚህ ሰውዬ ጋር መስማማት እችላለሁ? አይገባህም እንዴ? እና አባዬ መፍትሄው ነበር ሰውየውን መግደል ነው መፍትሄው? በትክክል አዎ ልጄ፣ በትክክል አባዬ። ቆይ እኔን ያሳደግከኝ አንተ ነህ? አንተ እኮ የኔ ጀግና ነበርክ፣ ሁሉ ነገር የነበርክ እኮ አባዬ። እንዴት ነው ይህንን ነገር ልታደርግ የቻልከው? በጣም ጨካኝ ነህ አባዬ፣ በጣም ጨካኝ ሰው ነህ። ምስጋና ቢስ ነህ። ይህን ሁሉም አድርገው ለእናንተ ነው። አፍሬብሃለሁ አባዬ፣ በጣም ነው ያፈርኩብህ ብሎ ቻን ጥሎት ይሄዳል። ሳሜትም በንዴት ይበግናል። በሌላኛው በኩል በሕክመት ቆስቋሽነት የተዳፈነው የስምሩ ወንጀል መቆስቆስ ጀምሯል። በአንድ ወቅት ስምሩ ገፍትራ የገደለችው የጉርሃን ሚስት በሕክመት የነገር ቆስቋሽነት የባሏ ገዳዮች ላይ ክስ መስርታለች። የዚህ መረጃ የደረሳቸው ጋዜጠኞቹም መረጃውን ማናፈስ ጀምረዋል። አንድ ሰው ባለቤቴን ገድሎ የሆነ ቦታ እንደቀበረው እርግጠኛ ነኝ። ይህን ደግሞ በቅርቡ ፖሊሶቹ እንደሚያገኙት አልጠራጠርም። ባሌን ገሎብኛል ብለሽ የምትጠራጠሩ ሰው አለ? ይላታል ጋዜጠኛው። አዎ በእርግጥ የምጠረጥራቸው ሰዎች አሉ፣ ግን ስማቸውን መጥቀስ አልፈልግም። በዚህ ጊዜ ስምሩ ትደርሳለች። ታሲንና ጓደኛው ስምሩ ይህን ሱቅ ገዝተውናል፣ ግን ከዚህ ጀርባ የሆነ የተደበቀ ምስጢር እንዳለ እጠረጥራለሁ። እባካችሁ ቀረጻውን አቁሙት። እመቤት ልትሰጭን የምትችይው መረጃ አለ? ምን እየተፈጠረ ነው? እባካችሁ ቀረጻውን አቁሙት። ምንድን ነው የምታወሪው? ቤቱን መሸጥ እፈልጋለሁ ብለሽ መግለጫ ወጣሽ፣ እኛ መጥተን ገዛንሽ። ምንድን ነው እያወራሽ ያለሽው? በዚህ መሃል በኒያንና በጋዜጠኞቹ ጭቅጭቅ ይነሳል። ትንሽ ቆይቶም ጋዜጠኞቹ ኒያንን ትተዋት ይሄዳሉ። ነገር ግን ስምሩ ተዳፍኗል ያለችው ነገር ተመልሶ መቆስቆሱ ጭንቀት ጨምሮባታል። በሌላኛው በኩል በኖህ ድርጊት የተናደደችው ሲብላይ በሐዘን ተቆራምታለች። ኖህን ፈልጎ ወዳለችበት ይሄዳል። የኔ ውድ ይዤልሽ የመጣሁትን ስትወጣ ተመልከች ይላል ኖህ። ሲብላይ ግን ኖህን ለማየት ፈቃደኛ አልነበረችም። ፊቷን አዙራበታለች። የኔ ውድ አካባቢው ቀዝቀዛ ነው፣ እባክሽ ከዚህ እንነሳ። ለብቻዬ ተወኝ። ለምን ለብቻሽ ተውሻለሁ? በዚህ ጊዜ ሲብላይ ተነስታ ትሄዳለች። ሲብላይ ብሎ ኖህ እጇን ይዛታል። እባክሽ ተረጋጊ። ለምንድን ነው እንደዚህ የምታደርጊው? ቆይ ለምንድን ነው የማትረጅኝ? ዝም በል። ትሰማለህ ኖህ፣ ቢገባ የልጅነቴን ቁስል ነው ከእንደገና እያመረቀስኩ ያለው። በየቀኑ ትሻሻላለህ ስል ጭራሽ እየባሰብህ ነው የሚሄደው። ጩኸትህ፣ ቁጣ የልጅነቴን ስቃይ ነው የሚያስታውሰኝ። በሕይወቴ ውስጥ አንተ ብቻ ነህ ያለ ብዬ አምን ነበር እና ትፈውሰኛለህ ስል ጭራሽ ህመም እየጨመርክብኝ ነው። ያችን ረዳት የሌላትን ልጅ ስቃይ እያስታወስከኝ ነው። ከዚህ በኋላ ግን አልታገስም። ይህ የመጨረሻ ዕድል ነው፣ የመጨረሻ ብላ ሲብላይ በንዴት እየከነፈች ትተው ትሄዳለች። ኖህም ይደነግጣል። በሌላኛው በኩል በጉዳዩ ላይ የተደናገጠችው ስምሩ ወደ ኖህ ቢሮ ትሄዳለች። ምን ነው ማዬ? ምን ነው ታሲን ደህና አይደለም እንዴ?
አይ እሱ ደህና ነው። ስለ ታሲን አይደለም። እኔ ያንን አወካት። ኒያ ቪክተር ማናት? የጉርካን ሚስት፣ ያ የገደልኩት ሰውዬ ጉርካን የሱ ሚስት ዛሬ ለፖሊስ ቅሬታ ቀረበች እና ስራ ቦታ መጣ ለጋዜጠኞች መግለጫ ትሰጥ ነበር እና ጋዜጠኞቹም እኔ ስለ ባሏ ጠየቁኝ። ቆየች ሴት እንዴት በዚህ ጊዜ መጣች አላውቅም፣ ግን እውነቱ እንዳይወጣ ፈርቻለሁ። ልጄ አትፍሪ ማዬ፣ አትፍሪ፣ ተረጋጊ። ችግር የለውም፣ እኛም ፈተዋለን። ነገር ግን አሁንም ያልገባኝ እቺ ሴት እንዴት አሁን ተመልሳ መጣች? ማን ይሆን ይህን እሳት እንድትቆሰቁስ ያደረጋት? እኔ አላውቅም። እኔም ጠይቂያት ነበር። ምናልባት ህክመት ትሆናለች። በደንብ አልነገረችኝም እንጂ የእሷን ስም ስታነሳ ነበር። ችግር የለውም እማዬ። ኖህ ጥርሱን ይነክሳል። በቀጠለው ትዕይንት የተዳፈነው እሳት መቆስቆሱ ያስጨነቃት ሶምሮ እናቷ ወደ ታሲን ቤት እንድትመጣ ትለምናታለች። ወይዘሮ ኒያት ግን ፈቃደኛ አልሆነችም። ልጄ እኔ በጣም ደህና ነኝ፣ አትጨነቂ። እኔ ሳሜትንና ህክመትን መቀጣቸው እዚሁ አጠገባቸው ተቀምጬ ነው እና የልጅ ልጆችንም መጠበቅ አለብኝ። ስለዚህ ከዚህ ቤት መውጣት የለብኝም። ከዚህ ከወጣውማ ነገሮቹ ሁሉ ከቁጥጥሬ ውጭ ይሆናሉ። ስለዚህ ከዚህ መውጣት አልችልም። ስለዚህ የፈለገ ነገር ቢሆን ከዚህ ቤት አልወጣም። እንደውም የሚገርምሽ ዛሬ ቤት የለቀሽ ውጭ ሲለኝ ነበር። እኔ ግን ያንተ ቤት አይደለም ይሄ ቤት የታሲን ነው አልኩት። ይገርምሻል፣ እርር ነው ያለው። በቀጠለው ትዕይንት ታሲን ከሆስፒታል ወጥቶ ወደ ቤቱ ይሄዳል።